ምን እያሰብሽ ነው? ስለ በቀል። ሉሊት፣ አባትሽን የገደለችው የምር ሮዛ ከሆነች እሷን መጋፈጥ ለኛ ቀላል አይሆንልንም። ሀብታም ናት። እሷን የማይታዘዝላት ሰው የለም። ከተራ ጥበቃ እስከ ታላላቅ ባለስልጣንና የህግ ሰዎች የሚያጎበድዱላት ሴት ናት። እሷን የሚመክት አቅም የሚሆን ሲያስፈልገናል። ስራ አስጀምሮ ወደ ኋላ ማለት በራስ ላይ ሞት እንደመፍረድ። አሁንም ካላመንሽበት እኮ መቅረት ይችላል። የፈለገ ችግር ውስጥ ልግባ እንጂ የአባቴ ደም ደመ ከልብ ሆኖ አይቀርም። አይደለም፣ ለምትፈልገው ነገር እስከምን ድረስ እንደምትሄድ አውቃለሁ። መቲ ምን ሆነች? ያቺ ልጅ የወንድሜ ልጅ ፍቅረኛ ነች። እጄን በእጄ እኮ ነው ያስበላሽ። እናንተም ነው የምገለው። ታዲያ ለምንድን ነው የሚያሯሩጣችሁ? ላይቭ ላይ አፍጥጣ እያደርክ ነው አይደለ? በዚህ ሰዓት የምትነሳው? አረ ሮዚ 7 ሰዓት እኮ ነው የተኛሁት። 7 ሰዓት አንተ በጊዜ ነው እና እንዳንተ 2 ሰዓት ልተኛ? መጨረሻ ነው ያየልሱ። በቃ ትጨቃጨቁ ገበታ ላይ በጥቃ ጁሱን አምጪልኝ። ምን ልጨምር? ለኔ ዳቦ ካለ አምጪልኝ። ደግሜ እንድነግርህ አታድርገኝ። ትምህርት ላይ ትኩረት ብታረግ ጥሩ ነው። ይሄ ሶሻል ሚዲያ ምንም አይጠቅምህም። አረ ሮዚ በዚህ ሰዓት ትምህርት ምናምን? እኔ ዓለም አቀፍ ስትሪመር መሆን ነው የምፈልገው። በዛ ላይ ኮሌጅ የገባሁት ያንቺን ትዕዛዝ ለማክበር ነው። እና ትምህርቱ ገደል ይግባ? እንደዛ ነው እያልክ ያለው? እንደዛ አላልኩም። ጎን ለጎን እኮ እያስኬድኩት ነው። አታበሳጨኝ ኪሩቤል። በዚህ ጉዳይ ደግሜ አላወራም ከዚህ በኋላ። ሮዚ ትክክል ናት። አርፈ ትምህርት ላይ መጠናከር ነው የሚሻል። ምንድነው የምትለው? ቆይ ያንተ ዲግሪ ምን ጠቀመ? ኢቭን አካውንታችን እንኳን ቢታይ በማዕከላችን ያለውን ልዩነት ፍንትው አድርጎ ያሳያል። ደግሞ የምትማረው ለገንዘብ መሰለኝ። ህልም የሚባል ነገር አለ። ህልም? እኔም እኮ ህልሜን ልኖር ፍቀዱልኝ ያልኩት። ደግሞ እናንተ ህልም የምትሉት ነገር ዳቦ ካልገዛ ምን ጥቅም? ይኸውልህ እኔ በዚህ ጉዳይ ንቅንቅ ማይል አቋም ነው ያለኝ። ታዋቂ ስትሪመር መሆን ነው የምፈልገው እኔ። እሱን ደግሞ እየሰራሁበት ነው። ይሄ እንደ ድሮ ሰው ምናምን ህይወትን እኛ ነው ስል የምትሉትን ነገር አቁሙ። እና እሷ ስትናገር ለምን ዝም አልክ? ይሄን አቋም ምን አስረግጣት ነግራትም ነበር? እሷን ተናግሬ ማሳመን አልችልም። ስለዚህ እስከሚገባ ድረስ እሺ እያልኩ ቀጥላለሁ። ኪሩዬ የቲክቶክ አካውንቴ እኮ ባን ተደረገ። ምን ይሻለኛል? ምን? አንቺም ቲክቶክ ትጠቀሚያለሽ? አዎ 70,000 ፎሎወር አለኝ። እና ከስረናል በይኛ። እኔ እኮ የማይገባኝ ነገር ይሄ እኛ ከምንሄድበት መንገድ ውጪ ሌላው መንገድ የተሳሳተ ነው የምትሉት ነገር
በቃ አታስቢ፣ አስተካክልልሻለሁ። አመሰግናለሁ ኪሩዬ። ተመስገን ወንድሜ፣ ተሳካ እግዚአብሔር ረዳኝ ወንድሜ። ምስራቅ አገባሃለሁ አለች። ጥሩ ህይወት ይገባሃል ወንድሜ። ፈጣሪ ያለፍክበትን መንገድ ቆጥሮ እየካሰህ ነው። ተመስገን። ያለ ቤተሰብ አድጌያለሁ፣ ግን የራሴን ቤተሰብ እንድመሰርት ፈቀደልኝ። ደስተኛ ህይወት ይገባሃል ወንድሜ። በል አሁን የሰርጉን ነገር እናስብበት። ምንም ችግር የለም ወንድሜ። ይህን ቀን በጉጉት ነው ስጠብቀው ነበር። በቂ ገንዘብ ሰርቻለሁ። ምንም ነገር ከፈለክ እኔ ከጎንህ ነኝ። አውቃለሁ ወንድሜ። በቅርብ አጎት ሆናለሁ ደግሞ። እሻውና ድራፍት ልጋብዝህ። ምንም ጋብዝ በጭራሽ አይሆንም። አንተ እኮ ጎጆ ወጪ ነህ። ብዙ ወጪ ይጠበቅብሃል። የምወዳት ልጅ እኮ ነው የማገባው። 24 ሰዓት ጠንክሬ እሰራለሁ። ይኸው በጣም ጀግና ወንድ ነው። ምንም ነገር አያውቅም። ባንተ ወጥቼ ነዋ። እኔን እንኳን ተወኝ። ስልከሰከስ ነው ፍቅረኛዬን ጥላኝ ሄደችው። ዋናው ግን ያንተ የወንድሜ ህይወት መስመር ነው። አታንገት ደፍተን ይቀራ ማለት ነው። ደግሞ ራስ እንደዚህ አትወቀስ። ሁሉም ሰው ያጠፋል። የአንድ ቀን ጥፋታችን ግን እኛነታችንን አይገልጸንም። እሺ ምን ነበር? ግሩም እባላለሁ። ምን ለምደ? ስለ ጓደኛዬ ሞት የደረሳችሁበት ነገር ካለ እሱን ለመጠየቅ ነበር የመጣሁት። የጓደኛ ስሙ ማን ነው? አማን። አማን ማለት ይሄ ራሱን ያጠፋው ልጅ አይደለ? ራሱን አጥፍቶ አይደለም፣ ግድያ ነው። አንተ እንዴት ይሄን አወቅ? ጓደኛዬ ራሱን የሚያጠፋበት ምንም ምክንያት የለውም። በህይወቱ በጣም ደስተኛ ነበር። ትልቅ ህልም የነበረው ልጅ ነው። በጣም ትቀራረባላችሁ ማለት ነው? አዎ፣ የልጅነት ጓደኛዬ ነው። አብረን ያደግነው። አንተ ጓደኛዬን ሊገለው ይችላል ብለህ የምትጠረጥረው ሰው አለ እንዴ? አዎ፣ ወይዘሪት ሮዛ። ስለሰጠኝ ጥቆማ አመሰግናለሁ። ስፈልግ እደውልልሃለሁ። ግን እኮ አልጨረስንም። ለዛሬ ይበቃል። ስፈልግ እደውልልሃለሁ። መሄድ ትችላለህ። ምንድነው አጣድ ፈጠር ተዲዳ የሆንከው? ሮዛ፣ አሁንም ሌላ ችግር ተፈጥሯል። ችግር አንተ ሁሌ ከችግር ውጪ ምን ይዘህልኝ መተህ ታውቃለህ? እኔ ፈልጌ ችግር መፈጠር አታስመስዩ። ነገሮች ከቀን ወደ ቀን ከቁጥጥሬ ውጪ እየሆነብኝ ነው። እኔ አሁንስ ምን ማድረግ እንዳለብኝ ራሱ ግራ ነው የገባኝ። እሺ ምንድነው የተፈጠረው? የዛን ልጅ ጉዳይ የሚያነሳብን ሰው መጥቶብናል። የትኛው ልጅ? ያ ማን ነዋ? ያ ያንቺ ሰራተኛ የነበረው ልጅ። ባለፈው እኔ የገደልኩት። ልጁ ቤተሰብ የለው? ማን ነው የሱን ጉዳይ የሚያነሳብን? ጓደኛው ነኝ ነው የሚለው። እሺና ምን አባቱ ልሁን ነው የሚለው? ስለ ጓደኛዬ ገዳይ ማስረጃ አለኝ ብሏል። ምን? አንተ መቼ ነው ስራህን አጥርተህ የምትሰራው? ወይኔ ሮዛ፣ እንደፈራሁት የሆነ ስህተት ሰርተሃል ማለት ነው። እኔ ምንም የሰራሁት ስህተት የለም። በጥንቃቄ ራሱን እንዳጠፋ አስመስዬ ነው የገደልኩት። እና ይሄ ጓደኛ ተብዬው የምን መረጃ ነው አገኘው የሚለው? አላውቅም። አታውቅም? ከዛ ደግሞ እጅህን አጣጥፈህ ቁጭ ብለሃል። አንተን እንደ ህፃን ልጅ ይሄን አድርግ ይሄን አታድርግ እያሉ ማስተማር በጣም ነው የሰለቸኝ። ሮዛ፣ እኔ ችግር ከመፈጠሩ በፊት ስለ ቀጣይ እርምጃችን እንድናወራ እንጂ እኔና አንቺ ጣት እንድንቀሳሰርና እንድንወቃቀስ አልመጣሁም። እሺ አሁኑኑ እኔ ጋር ይዘህልኝ ነው። አላደርገውም። ምንድን ነው ያልከው? አላደርገውም እያልኩሽ ነው። ይበቃሻል።
የአንቺ የመግደል ሱስ ልክ የለውምና በየቀኑ ንጹሐንን እንድጨፈጭፊ አልፈቅድልሽም። ጥሩ፣ እንግዲያው ስለሚፈጠረው ጦርነት ተዘጋጅ። አታስፈራሪ። ከዚህ በላይ ሞት፣ ከዚህ በላይ መዋረድ የለም። የአንቺን ሰይጣናዊ ተልእኮ ለማስፈጸም ባሪያ ከመሆን ይልቅ የሚመጣብኝን በሙሉ በጸጋ ብቀበል ይሻለኛል። እናያለን። ሎሊት፣ ይሄ ጥቁር ልብስ ይበቃል አይመስልሽም? ማለት አልገባኝም። ምን እያልሽ ነው? እናቴ ሀዘን ማብዛት ሀዘን ይጠራል ስትል ሰማታለሁ። ሀዘን አታብዢ። ብርክቲ ተይ እንጂ። ያጣሁት እኮ አባቴ ነው፣ ብቸኛ አባቴ። እና ከዚህ በኋላ ማን እንዳላጣ ነው ሀዘን ማብዛት ሀዘን ይጠራል የምትይ? ሎሊት፣ እንደዛ አትበይ። እርግጥ ነው ያጣሽው አንድ አባትሽን ነው። ቢሆንም ብቻሽን አይደለሽም። እኔ እህትሽ ነኝ። ለምንድን ነው ራስሽን ሰው እንደሌለው ሰው የምታስቢው? ተይ በእናትሽ፣ ማይገናኝ ነገር አትናገሪ። እኔ ማለት የፈለግኩት ነገር ገብቶሻል። ጥቁር ስለለበሽና ሀዘን ስላበዛሽ አባትሽን መመለስ ትችያለሽ? አባቴን መመለስ ባልችልም ልቤ ውስጥ ያለው ሀዘን ግን ጊዜ እስከሚሽርልኝ ጥቁር በጥቁር መልበሴን እንቀጥላለሁ። እስኪ ድርቅ አትበይ። የምር አባትሽን ገዳዮች መበቀል የምትፈልጊ ከሆነ ጥቁር መልበስ ሳይሆን ያለብሽ ወገብሽን በደንብ አድርገሽ መታጠቅ ነው ያለብሽ። ችግር አለ? ችግር? የምን ችግር? አረ የለም። ታዲያ ለምንድን ነው የምታፈጥብኝ? እኔ? አይ አለመግባባት ነው የሚሆነው። ጭራሽ አላየሁሽም። ያሟል እንዴ? ቅሌታም ነበር አልኩት። ተዋረድኩ የተባልኩ ልጅ ይሄን ሁሉ እውቀት እንኳን ይዤ ሴት እንዴት ማውራት እንዳለብኝ አላውቅም። ተዋረድኩ። መንፈስ እዚህ ቤት አልፎ አልፎ እርኩስ መናፍስት ይገባሉ። መንፈስ ነው ያወሩ። ደህና ነህ አይደል? አይ አዎ፣ ግን ለምን ጠይቅሽኝ? ደህና ስላልመሰልከኝ እየተርበተበትክ እኮ ነው። አሁን ራሱ የምትናገረው ነገር ምንም አይገባም። እንቅልፍ ስላለብኝ ነው። ገብቼ ልተኛ።
የተረገምሽ አንቺ እንደፍቼ ይህን ነገር ካልቋጨሁት አትይኝም። ወይኔ አሁን አውቅቶልኛል። ምንድን ነው ለምቦጭሽን ይጣልሽው? ብርክቲ ምን ተፈጥሮ ነው? ቆየት ነበርሽ? ምንም ነገር አትጠይቂኝ። ውሃ ስጭኝ። ምንድን ነው ያልሽው? ከምን እንደምጀምርልሽ አላውቅም። ብቻ ማነው ወጣበት ችግር ውስጥ ገብተናል። ምን እያልሽ ነው? ኢንስፔክተር ከበደ ከገደቡ ጋር ልናደርገው ስላሰብነው ነገር አውቋል። ማለት ምንድን ነው የምትዩ? ቆይ እንዴት ነው እሱ ይሄን የሚያውቀው? እሱን እኔ በምን አውቃለሁ? ብቻ ደርሶበታል። በጣም ግራ እያጋባሽኝ ነው ብርክቲ። አንቺ ይህን እንዴት አወቅሽ? ቢሮ ጠርቶኝ ሂጄ በጥያቄ ሲያፋጠኝ ነው ያለው። ምን እና ምን አለሽ? ያን ሰውዬ የት ነው የምታውቁት? የቱን ሰውዬ? እያወራሁ ያለሁት ስለ ገደቡ እንደሆነ ገብቶሻል? የትም አናውቀውም። ታውቁታላችሁ እንጂ ሐሙስ ዕለት ሬስቶራንት ውስጥ ስለምንድን ነበር ስታወሩት የነበረው? ኧረ እኛ በጭራሽ ከእሱ ጋር ሬስቶራንት ውስጥ አልተገናኘንም። ባለፈው እንዳየኸው ሊዘርፈን ነበር ሲያሯርጠን የነበረው። እድሜ ላንተ ደረስክልን። ውሸት! አንድን ኢንስፔክተር መዋሸት በስርዓት እንደሚያስቀጣ ታውቂያለሽ? የምርን እየዋሸሁ አይደለም። ይሄ ምንድን ነው? ኤአይ ነው ልትይ ነው? ንገሪኛ። ይሄ ፎቶ ምንድን ነው? ይቅርታ። አሁን ከዚህ ሰውዬ ጋር ምን አይነት ወንጀል ልትሰሩ እንዳቀዳችሁ ንገሪ። የምን የወንጀል እቅድ? ድንገት ሻይ ልንጠጣ በተቀመጥንበት መጥቶ እኛ ጋር ተቀመጠ። በቃ ይሄ ነው፣ ምንም ሌላ ነገር የለም። በድጋሚ ከዋሸሽኝ አንቺንም ሆነ ጓደኛሽን መቀመቅ ነው ማወርዳችሁ። ስለ እቅዳችሁ ከነገርሽኝ ብቻ ቅጣቱ ይቀልላችኋል። ስለ እናትሽ፣ ስለ ቤተሰቦችሽ ብታስቢ ጥሩ። ተረዳኝ አለቃ። በባለፈው ጉዳይ ስላስቀየምኩ በጣም ይቅርታ። ለማረሳሳት አትሞክሪ። ከዚህ ሰውዬ ጋር ያቀዳችሁት ነገር ምንድን ነው? ገደቡ አደገኛ ወንጀለኛና ቅጥር ነፍሰ ገዳይ ነው። ሊሆን ይችላል፣ ግን እኔ ይሄንን አላውቅም። ጥሩ፣ አሁን መሄድ ትችያለሽ። ነገ እናትሽ ቤት መጣና ሙሉ ቤተሰቡን ቃል እቀበላለሁ። በዛውም ልጃቸው ምን አይነት አደገኛ ማፊያ ጋር አገር ለማፍረስ እንደምትሰራ ያያለሁ። መሄድ ትችያለሽ።
ይህ ሰውዬ ቆይ ለምንድን ነው ማይተወን? ከኛ ምንድን ነው የሚፈልገው? አሁን እንኳን እኛንን ወጥመድ ውስጥ የገባንለት የእኔ ጥፋት ነው። አንቺ ልክ ነበርሽ። አይሆንም እያልሽኝ ነው ገደቡ ጋር ይሄድ ነው። ብርክቲ አንቺ እዚህ ሁላ ነገር ውስጥ የገባሽው ለኔ ብለሽ ነው። የመጣብን ችግር ሁላ አብረን እናልፈዋለን። ሉሊት ነገ እኮ ቤተሰቦችሽ ቤት መጥቼ ቃልሽን እቀበልሻለሁ ብሎኛል። ምንድን ነው የምናደርገው? ተረጋጊ የኔ ቆንጆ። ይህን ሀሳቡ እንዲተው የምናደርግበት የሆነ መንገድ እንፈልጋለን። ምን አይነት መንገድ ነው የምትይው? አላውቅም። ተረጋግተን ካስብንበት ግን የሆነ መንገድ አናጣም። ሰውየው ሙሰኛ ፖሊስ ነው። የሆነ ጥፋት ይኖርበታል። በዛ ብላክሜል ማድረግ እንችላለን። እየቀለድሽ ነው? መርማሪ ፖሊስ እኮ ነው። የፈለገ ጥፋት ቢኖርበት እንኳን እንደ ተራ ሰው ማስረጃ ጥሎ የሚያልፍ ሰው አይደለም። ልክ ነሽ፣ ግን የሆነ ቦታ ላይ መፎራሹ አይቀርም። እናስብ። ሰሞኑን ግን ሰላም ነህ? ለምን አልክ? እስኪ ራስህን ተመልከተው። በሀሳብ ጭልጥ ብለህ ትሄዳለህ። እንደ ድሮ ስትስቅ መሆንን ስትጫወት አላይም። ሁሌ ደስታና ፌሽታ አለ እንዲህ ጎረምሳ? የተፈጠረ ችግር አለ? እነ ሳሚ ደህና ናቸው አይደል? ኧረ ደህና ናቸው። እና ምን ሆነ ነው? አይ ደህና ነኝ፣ አትጨነቅ። ልትነግረኝ ካልፈለግ አላስጨንቅህም፣ ግን ልታወራኝ ከፈለግ ሁሌም አለሁ። አመሰግናለሁ። አቤት፣ ምን እንርዳ ወንድሜ? ሰላም፣ ኢንስፔክተር ከበደ ጋር ቀጠሮ ነበረኝ። እሺ አረፍ በላ። ይቅርታ፣ ቀጠሮ እንኳን የለንም። አዲስ ነገር ካለ እደውልልሃለሁ ነው ያልኩት። አዎ ልክ ነህ ኢንስፔክተር። እደውልልሃለሁ ብለኸኝ ስትቀር ነው እኔም ስልክህን ሳልጠብቅ የመጣሁት። እደውልልሃለሁ ካልኩ እደውልልሃለሁ ማለት ነው። ለምን ሳልደውልልህ ትመጣለህ? ይቅርታ፣ አሁን ስራ ላይ ነኝ። ሌላ ጊዜ ትመጣለህ። አዎ እሱ እንኳን ልክ ነህ፣ ግን ያው የጉዳዩ አጣዳፊነት አስገድዶኝ ነው። የኔ ወንድም፣ አንተ ብቻ አይደለም አጣዳፊ ጉዳይ አለብህ። እኛም በጣም ብዙ አጣዳፊ ጉዳይ አለብህ። ይቅርታ አድርግልኝና አለቃ፣ እኔ እኮ ፍትህ ፈልጌ ነው እየተመላለስኩ ያለሁት እንጂ አንተ ናፍቀኸኝ አሊያም ፖሊስ ጣቢያው ናፍቆኝ አይደለም። ለምንድን ነው 10 ጊዜ ነገና ከዛ በኋላ ና እያልክ የምታጉላላኝ? የኔ ወንድም አትሰማም እንዴ? የአንተን ጉዳይ ብቻ አይደለም የያዝነው፣ በጣም ብዙ አንገብጋቢ ጉዳዮችን ስንፈታ ነው የምንውለው እዚህ። አለቃ፣ እኔ እኮ የመጣሁት አንድ ፍትህ ያጣች ነፍስ ፍትህ እንድታገኝ መረጃ ለመስጠት ነው። ይቅርታ ወንድሜ፣ ኢንስፔክተር ከበደ ትንሽ የስራ ውጥረት ላይ ስለሆነ እኔ ቃልን ልቀበል እችላለሁ። እባክህን ተቀበል።